እርጎ እንደኛ ጠጥቶ አይብ በካልቾ ጎመን በቴስታ የመታ አላደገም። ዱባ ወጥ በካልቾኛ መተን ሽሮና ዱባ ወጥ ጠላት የነበረን ለካ ሽሮ አንደኛ ምግብ ነው። ጎመን ራሱ አሜሪካን ሀገር ስመጣ ወደ አዲስ አበባ ስመጣ ነው ጎመን ሰው ኤክስፔንሲቭ ምግብ ነው። ለካ የጎጃም ጓሮ ሁሉ ጎመን እኮ ነው፣ አረንጓዴ ኦርጋኒክ እየተቀነባ ገኝ ጎመን አንመላም ብያል። አይቶ የማያውቁ ናቸው። ቲክታክ ላይ አዋረዱት የኢትዮጵያን ሕዝብ እንደ ቅርነት አቤት ማረን ለእግዚአብሔር እያለቀሰ እንዳይመስላል። አማራው ኢትዮጵያዊ ውሸት ነው፣ እርሃቡ ነው። ቤት ውስጥ 5 ኪሎ ስንዴ የለም። በሲው ቤት ውስጥ ግማሽ ሊትር ዘይት የለም። ቤት ውስጥ 1 ኪሎ ሽምብራ ጓያ የለም። ቤት ውስጥ እንጀራ 5 እንጀራ የለም። በሰርከ ጸሎት ሄዶ ኦርቶዶክስ የሚያለቅሰው ገንዘብ ስለሌለው ነው፣ ስለራበው ነው። ቂጡን ስላከከ ጀርባውን በፍልጥ እያከከ ያለ ህዝብ ነው። የሚቀይረው ልብስ የለውም፣ የቤት ኪራይ መክፈያ የለውም። ለዚህ ነው ለኢየሱስ እያለቀሰ እንዳይመስል በደረሰበት የኢኮኖሚና የምጣኔ ሀብት ክስረት እንባውን እያዝረቀረቀ ንፍጡን የሚያዝረቀርቅ ለሃጫን ትውልድ ተፈጥሯል። አሜን ይላል። ተዋጋ ስትለው ጊዮርጊስ ይዋጋላል። አማራውን ተናግሮ ያሰማ አስቦ ጠላት አይጎዳ።